ሰላም ውድ የሀገሬ ልጆች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። ያው እንግዲህ እንደተለመደው መተናል። ወደ ሀና የዩቲዩብ ቻናል ሲመጡ ሰብስክራይብ፣ ላይክ ማድረጉን አይርሱ። ውዶቼ እንተጋገዝ፣ እንተባበር። ካልሆነ ከባድ ነው። ለአንድ ሰው ብቻ አይገፋም። አንድ ላይ ተባብረን ዩቲዩባችንን እናሳድግ። እርስ በርስ ሰብስክራይብ እንደራረግ እና እንግዲህ እየመጣችሁ ሰብስክራይብ አርጉኝ። ዛሬም ያው እንግዲህ እንደተለመደው በአንድ ቪዲዮ መጥቻለሁ። ለማያውቁት ለማሳየት ያክል ነው። አሁንም እንደተለመደው የምለው ምንድነው እሱ አብዛኛውን ጊዜ አረብ ሀገር ስንመጣ ማዳሞቻችን የሚደውሉት በዋትሳፕ ነው። ኦር ካልሆነ ዳይሬክት ኮል፣ ካልሆነ ደግሞ በዋትሳፕ ነው። መልእክትን ቮይስን ምንም ያስቀምጡልን እነሱ ድንገት ውጪ ከሆኑ በዋትሳፓችን ነው እና ድንገት ዋትሳፓችን ተጠልፎ እንደሆነ እንዴት ቼክ ማድረግ እንዳለብን የሚለውን ለማሳየት ነው የመጣሁት። በየጊዜው ስልካችሁን ቼክ አድርጉ። አሁን ቴክኖሎጂ በዘመነበት ዘመን እናንተ ሳታውቁ ማዳሞቻችን የኔም ሆነ የሌሎች ማዳሞቻችሁ ስልካችሁን ሊጠልፉ ይችላሉ እና እሱ እንደተጠለፈ እንዴት ማወቅ እንችላለን? ስልካችን ተጠልፎ ከሆነ ዋትሳፓችን ማለት ነው እንዴት ማወቅ እንችላለን የሚለውን ለማሳየት ነው። እና ተጠልፎም ከሆነ እንዴት ድሌት አድርገን ክሊር እንደምናደርግ ነው። ከዚህ በፊትም እኔ ስልክ ላይ እንደዚህ ስላጋጠመኝ ነው ስልኬ ተጠልፎ ማለት ነው። ዋትሳፔ፣ ቴሌግራም ሊጠለፍ ይችላል፣ ኢሞም ሊጠለፍ ይችላል። ያው እንግዲህ እኔ አሁን የመጣሁኝ በዋትሳፓችን ነው እና ዋትሳፓችን ላይ ትኩረት ለማድረግ ነው። ያው እነሱ ለምንድን ነው የሚጠልፉት? ምናልባት ጠለብ ቤት ከሆንን ሊጠፉ ይችላሉ ብለው ነው እንትን የሚያደርጉት። ከሌላ ሰው ጋር የምናወራውን ነገር ስልካችን ተጠልፎ ከሆነ ማዳሞቻችን ጠልፈው ከሆነ ስልካችንን የምናወራውን ነገር ከሌላ ሰው ጋር ቮይስ ትራንስሌት ያስደርጋሉ። አሁን በሁሉም ቋንቋ ኤአይ ስለመጣ በቃ ብዙ የሚተረጉሙ አፕሊኬሽኖች አሉ። ስለዚህ እነሱ ያስተረጉማሉ ማለት ነው እኛ ከሌላ ሰው ጋር የምናወራውን። ስለዚህ እሱን እስቲ እንመልከት ዛሬ ማለት ነው። ወደ ዋትሳፓችን እንሄዳለን። ወደ ዋትሳፕ አፕሊኬሽን ላይ እንገባለን። እቺ 3 ነጥብ በተኗን እነካለን። ከዛ ምንድን ነው የምናደርገው? እቺ 3 በተኗን ከነካን በኋላ ነጠብጣቧን ማለት ነው ከነካን በኋላ እንትን ነው የምናደርገው፣ ሊንክ ዲቫይስ የምትለዋን ነው የምንጫነው። ሊንክ ዲቫይስ የሚለውን ከተጫንን ኧረ ጌታ ይሄ ቮይስ ምንድን ነው? ድምፅ ራሱ ይረብሻል፣ ይቅርታ። እና ሊንክ ዲቫይስ የሚለውን ተጭነን ስንገባ አያችሁ እንደዚህ ያመጣል ማለት ነው። እንደዚህ ካመጣላችሁ ስልካችሁ አልተጠለፈም ማለት ነው። እንደዚህ ባዶ ቦታ ነጭ ሆኖ እንደዚህ ከመጣ ስልካችሁ
ማዳሞቻችሁም ሆነ ሌላ ሰው ስልካችሁን ዋትሳፓችሁን ማለት ነው። ያው እኔ ዋትሳፕን ለማሳየት ስለመጣው ዋትሳፓችሁ አልተጠለፈም ማለት ነው። ግን ደግሞ እንደ ድንገት ተጠልፎ ከሆነ እዚህ ጋር ጽሑፍ ያመጣል። ማለትም ወይ ስልክ ቁጥራቸውን ወይም ደግሞ የነሱን የሚጠቀሙት አብዛኛውን ጊዜ እንትን ነው። ምን አብዛኛውን ጊዜ ሁሉም አረብ የሚይዘው ምንድን ነው የሚባለው? ይሄ አይፎን ነው። ስልካቸው አይፎን ነው እና እንትን ያመጣል። ስልክ ቁጥራቸው ካልመጣ አይፎን የሚል ነገር ጽሑፍ ይመጣል። እሱን ምንድን ነው የምታደርጉት? ከመጣ ወይም ስልክ ወይም እንደዚህ አይፎን የሚል ነገር ከመጣ ያው አይፎን የሚል ከመጣ ከማዳም ውጭ ሌላ ማንም አይጠልፍም። እንደዛ ነው የሚሆነው ማለት ነው። እሷን እንጫናለን ጽሑፍ ከመጣ ማለት ድንገት ተጠልፎ ከሆነ እሱን እንነካለን። ጫን ስናደርግ የኔ አሁን ምንም ነገር የለም፣ ባዶ ነው። አያችሁ፣ ባዶ ነው የኔ። ምንም ነገር ከታች እንትን ያለ ነገር የለም። ለእናንተ ከመጣ ነው ምለው። ከመጣ እንትን ትላላችሁ፣ ጫን አድርጋችሁ ይሄ አይፎንም ከሆነ ስልክ ቁጥርም ከሆነ ያችን ጫን ታደርጋላችሁ። ኦኬ፣ ጫን አድርጋችሁ ድሌት ሚል ጽሑፍ ይመጣል፣ በቀይ እንትን አድርጎ ማለት ነው። ድሌት ምትለዋን ነው እናንተ የምትነኩት። ድሌት ታደርጋላችሁ። ድሌት ካደረጋችሁ ኋላ ስልካችሁ እንደዚህ በባዶ ይመጣል ማለት ነው። የተጠለፈውንም አንስታችኋል ማለት ነው። ስለዚህ እናንተም እንደዚህ አይነት ነገር የእናንተ ስልክ ላይም እንደዚህ አይነት ነገር ከመጣ ቼክ አድርጉ፣ እዩ። ምን ይታወቃል? በዚህ ዘመን ሰውን ማመን ቀብሮ ነው። የእናት ልጅ እንኳን ማይታመንበት ዘመን ላይ ነን ያለነው። በቃ ሊከታተሉን ይችላሉ፣ ማዳሞቻችን ይከታተላሉ። ደግሞ አንዳንድ መጥፎ ማዳሞች አሉ፣ ከመጥፎም መጥፎ አሉ። እሱ እርግጥ ነው። ምንም ነገር ሳትጣሉ ምንም ሳትሉ ለራሳቸው ሴፍቲ ሲሉ ራሱ ይጠልፋሉ አንዳንዶች ማለት ነው። ግን እኮ የሚጠልፉት ስልካችንን ተቀብለው ነው ይመስለኛል። ስልካችንን ተቀብለው ነው እንጂ ስልካችንን ሳይቀበሉ አይጠልፉም። ለአንዳንድ ነገር ድንገት እስቲ ይሄ ቼክ አድርግ እንዲያድርግ ብለን ቤት ስር ላለ ሰው ስልክ ከሰጠን በዛ አጋጣሚ ነው ስልካችንን ወስደው መጥለፍም የሚችሉት ማለት ነው። ያው እነሱ አስበውበት በሲስተም ማለት ነው። እኛ ሳናስብ እነሱ አቅደው ነው ስልክ ለመጥለፍ የሚወስዱት ስልካችንን ከእጃችን ላይ ማለት ነው። ስለዚህ ስልካችሁን ስትሰጡ ቢቻላችሁ በመቆለፊያ አፕ አለ አይደለ? ቴሌግራሙንም ኢሞውንም ጋላሪውንም ሁሉም የሚደብቅ አፕሊኬሽን አለ እኮ። በሱ ቆልፋችሁ ድንገት የሚጠይቋችሁ ከሆነ እሱ አፕ ስልካችሁ ላይ ቢቀመጥ ቴሌግራማችሁን ከቆለፋችሁ፣ ኢሞአችሁን ከቆለፋችሁ፣ ዋትሳፓችሁን ከቆለፋችሁ አስፈላጊ ነው የምትሉትን አፕሊኬሽን በስልካችሁ ቆልፉ። ያኔ ለእናንተም ሰፍቲ አሪፍ ነው። በቃ በኮንፊደንስ እንትን ትላላችሁ፣ አትጠራጠሩም። ስልክ ቢቀበሉ ምንም አያደርጉም። በምን ይከፍታሉ? እናንተ በፒንኮድ ማትረሱትን ፒንኮድ አስገብታችሁ በፒንኮድ ካልሆነ በቃ ብዙ አማራጭ አለኩ እና እንደዛ አድርጋችሁ ብትሰጡ እናንተም አትጠራጠሩም። ያኝም መክፈት አይችሉም። የተቆለፈ ነገር በፒንኮድ
ዋትሳፓችሁን ገብተው ቴሌግራም ገብተው ኢሞ ገብተው ሊከፍቱ አይችሉም። ስለዚህ ካልሆነ ለነሱ ስልክ ድንገት የሆነ ነገር ተበላሽቶባችሁ ቼክ አድርጌ እንዲያድርጌ ምናምን ቤት ስላለ ሰው የምትሰጡ ከሆነ ስልካችሁን ቆልፋችሁ ስጡ። ማለትም አፕሊኬሽኑ ማለት ነው። አስፈላጊ ነው የምትሉትን አፕሊኬሽን ለእናንተ ፋይል ምናምን የያዘ አፕሊኬሽኑን ቆልፋችሁ ስጡ። ያኔ እናንተም ከመጠርጠር ትድናላችሁ ማለት ነው። ውዶች ሰብስክራይብ አድርጉኝ፣ ላይክ አድርጉ። ወደ ሀና የዩቲዩብ ቻናል ሲመጡ እንተጋገዝ፣ እንተባበር፣ አብረን እንደግ፣ አብረን እንደመር። ቪዲዮ ስለቅ እንዲመጣላችሁ የደወል ምልክቷን ይጫኑ። አመሰግናለሁ። በሌላ ቪዲዮ እመልሳለሁ። ቴንኪዩ